ዛሬ ዲቻ ቦይስ ስልክ ይገዛላቸዋል ጋይስ ቲቪ ይገዛላቸዋል ኑ እስኪ አብረን እንግዛና ሰርፕራይዝ እናርጋቸው አሁን ወደ ቤታቸው ነው የሚሄደው ኦኬ ሰርፕራይዝ አደረጋቸው ማለት ነው አሁን እንደምታውቁት ሳምሰንግ ወይ ደግሞ አይሾ ኢትዮጵያ ወደዚህ ይዤው ነው የመጣው ስልክ ለመስጠት ማለት ነው አይፎን 13 ሁለት ስልክ ሰጥተናል አሁን ደግሞ ወደ ሄለቪ መተናል ማለት ነው ሃይ ሌቪ ኦኬ እሺ ወንድም አለም ዛሬ ምንድነው አይፎን ልገዛ ነው አይፎን አይ ዛሬ እንኳን አይፎን አይደለም ለዲቻ ቦይስ ነው ኦኬ ለዲቻ ቦይስ ሶስት ስልክ ሳምሰንግ ሶስት ስልክ አሁን ለቲክታካቸው ይሆናል ይዝናኑበታል ሌላ ደግሞ ቲቪ አሁን ቤት አላ ቤት ተከራይተዋል የቲቪ መቀመጫ አለ ይሄ ጠረጴዛው ቲቪው ግን ጎድሏል ቲቪ ጎድሏል ምረጥ ይሄን ይሻላል የ1 ሚሊዮን ስላለ አረ አተ እቺ ፕሮጀክተር ነው ይሄ በጣም አሪፍ ነው የሲኒማ ነው በቃ ሲኒማ አትዋሽ ስንት ብር ነው ይሄ 70 ሺህ ብር ነው ቅናሽ አለው እግዚአብሔር ሲኒማ ለማየት ከፈለክ ለኔ ስንት ፐርሰንት ቅናሽ ታደርግልኛለህ በነፃ እንዳታስብ ማርያም እስቲ በል እግዚአብሔርን በልስ ስንት ኢንች ነው ይሄ 50 ኢንች ነው እሺ የኔትፍሊክስ አለው ዩቲዩብ አለው 4K ነው ሁሉም ነገር ያጫውታል ናይስ አየው ኢንፊኒክስ በጣም አዲስ ምርጥ ነው አየው ፕራይሱ ማየት ይችላል ስንት ነው 67000 ብር ኦኬ ናይስ ይሄኛው ከፈለክ ይሄኛው ማለት ምን ተመሳሳይ ሳይዝ ነው 55 ነው 80 ኢንች አይ ቲንክ እንደ ቤቱ ነው ዝም ብሎ ስለተለቀ ሳይሆን በቤቱ ልክ ነው የሚገዛው አይ ነው ለሳሎን አሁን 50 ኢንች በቂ ነው ኦኬ ናይስ ጸዴ አይ ይሄኛው አይ ላይክ ዲስ ዋን አሁን ይሄ ጸዴ ነው አሁን እነሱ ምንድነው መሰለህ ኳስ ነው የሚወዱት ኳስ እንዲያዩ ምናምንና በቃ ስልኮቹ ደግሞ ቲክቶካቸው እንዲፖስቱ ምናምን ፕሮሞሽን ሲመጣላቸው ሀብታም እንዲሆኑልኝ ነው የምፈልገው ነው ከበቂ በላይ ነው ከበቂ በላይ ነው ትላልቅ ሆቴሎች ራሱ ለሳሎናቸው ምናምን ይሄን ነው የሚጠቀሙት ያ እና በጣም አሪፍ ነው በቃ እሺ ያው እቺኛዋ እንትን አደርጋታለሁ አይ ቲንክ እቺኛዋ ነው ይሄ አውጣለህ ኦኬ እና ሌላስ ምን እንትን ሳምሰንግ ይሄ ፕሮጀክተር ግን ማርያምን ቲቪ የሚያስቀር ነው ባይ ዘ ወይ አሁን ይሄ 1 ሚሊዮን ብር እንትን ከምትጋ አይ ሚን ይሄ አሪፍ ነው እውነት ለመናገር ግን ፕሮጀክተሩ ኳሊቲው እንዴት ነው ይሄን ይመሳሰላል ኦልሞስት ቲቪ ለማስቀረት የመጣ ቴክኖሎጂ እግዚአብሔር ነው ብዙ ጊዜ አፍሪካ ሀገር ላይ ሲያምር አንተ ይሄ ግን ወይ ናፒና ገባ ብለው ወጣ ዱባይ ቪዛው እንዲቀልል እኮ ማስመሰል ትችላለህ ግን እስኪ ቀረብ በላይ እናስመስል እዛ ውስጥ እንዳለው አይሆንም ማርያም ስቲዋል እና ሳምሰንግ አሪፍ ነው አለ ቲክቶክ ካሜራዎቹ ደግሞ በጣም ጸዴ ነው ምንድነው ያልከው ይሄ A26 አቤት እንዴት እንደሚያብዱ ግን አልገባህም ባለፈው ማለት ነው ስልክ እንድገዛላቸው ሊጠይቁኝ ዋው ያ ጸዴ ነው በጣም ያምራል እንደዚህ አሁን ሶስት አላችሁ እንደዚህ ጸዴ ነው በጣም ጸዴ ነው አይ ላይክ ኢት ኤ ስንፍር ያለ አላገም ስንት ነው ያለ ሶስት አለ ከዚህ ውጭ ኦኬ ሶስት አዘጋጅ ለንጉሴ ማሙሼና ተስፋውን ዲቻ ቦይስ ቴንክ ዩ ሶ ማች ሌላም አለ ግን ይሄ አሪፍ ነው ከበቂ በላይ ነው አረ በቃ አዎ ሲምፕል በቃ አሁን ይሄ ለመጀመሪያቸው ነው ባይዘው እንደዚህ ይሄ በጣም በቃ ደስ ሲል አድገዋል ደግሞ አሁን አድገዋል እናሳ ፌስቡክ አለው የሚወስዱባቸውም አይመስለኝም አሁን ይደበራቸው ይብላሉ በእናት ስልክ ምናምን በቃ ቲክቶክም ይጀምራሉ ኃይለኛው ናይስ አንድሮይድ ሴኩሪቲ ዋው ዌስት ይላል እሺ ከለሩ የተለያየ ነው ይሄኛው በጣም ዳርክ አሪፍ በቃ ብላክ ነው ሙሉ ብላክ ነው ሁሉም 24 መንዝሊ ዋራንቲ ያለው ፎር አፍሪካ ይላል ለአንድ አመት ዋራንቲ ያለው 2 አመት ለሁለት አመት ያ ለሁለት አመት ዋስትና ነው ሶስት ሳምሰንግ ስልኮች ለዲቻ ቦይስ ቲክቶክ እንዲሰሩበት ማለት ነው ከዛ ደግሞ እንዳይደብራቸው ኳስ በጣም ስለሚወዱ ቤታቸው ሆነው ኳስ እንዲመለከቱም ቲቪ እየወሰድን ነው ሃይ ሌቪ ቴንክ ዩ ሶ ማች ወንድም አለም ባይ ዘ ወይ ማለት ነው በጣም የሚገርም ቦታ ነው ያላችሁ ግን ግን መግቢያውም ነው የሚያስፈራው ታቃላ የንግድ ባንክ ስለሆነ ሴኩሪቲ ምናምን አሉ እና እንደውም በጣም ሴፍ ነው ከዚህ ነው የጀመርኩት እንትኑ ሰዎች አሁን ከዚህ ይመጣሉ በዚህ ነው የሚገቡት ማለት ነው በዚህ ይገባሉ በዚህ ገዝተው በዚህ ይወጣሉ አሳያቸው እስኪ የኛው ናፒ የኛው ማለት
መግቢያው አዎ ይታያል። በቃ ላይ ከውጭ ሆነ በመንገድ እንትን እያደረግ ምን መንገድ ነው ይሄ? ይሄ ዋናው መንገድ ነው። ምንድነው የስታዲየም ዋና መንገድ ይሄ። ምን ነው ሆስፒታል ነው? ይሄ ሆስፒታል ምን ነበር የሚባለው? ጋንዲ። ይሄ በጋንዲ ሆስፒታል ማለት ነው። ጋንዲ ሆስፒታል አጠገብ ወይም ዋናው ንግድ ባንክ ማለት ነው። ዋናው ንግድ ባንክ ሶ በዚህ ይገባሉ። በዚህ ገብተው ገዝተው ይወጣሉ። ናይስ። ዛሬ ቀበቶዬን አላረኩም። አንድ እንትኔ ቀበቶዬ ጠፍቶብኝ ነው ጋይስ። አንድ እንትን እዚህ ይዛለሁ፣ አንዱ ደግሞ እዚህ ጋር መጣንላችሁ። ዲቻ ቦይስ ይላል ላለው በዚህ ጋር ነው። ታናሽ ወንድሜ ነው እየጠበቀን ያለው እዛ ጋር ላይ ማቱ ባም 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 520 كمين ياكم نادي حريت خفت لنا با هاني نايس ماشي يبقى عليه هنا الناس تانية اوكي النوت قوي بزا شكرا لا صنع بقى عارف ويسا جنا بقى ኧረ እንዳይሰብረው ብቻ ኧረ እንዳይሰብረው። አልተዘጋማ? ተዘግቷል። ኧረ ስልኩስ የምን? እዚህ ጋር ነው ያ ወንድም ማለት ቴንክ ዩ ዲቻ ቦይስ 3 ሳምሰንግ A26 ስልኮች ይዤላቸው እየሄድኩ ነው። ቲክቶክ ላይ በደንብ ነጥፈው እንዲሰሩ ትንሽ ጠፍተው ነበረ ታውቃላችሁ ጋይስ። ይህ የሆነበት ምክንያትም እነሱ ልጆች ቲክቶክ አካውንት ከፍቼላቸዋለሁ፣ ግን ያ ቲክቶክ አካውንት አንድ ስልኬ ላይ ነበረ። ያቺ ስልክ ደግሞ እስካሁን ላገኛት አልቻልኩም ነበረ። አሁን አግኝቻታለሁ። አካውንታቸውም ይመለሳል ማለት ነው። ከዛ አካውንታቸው ሲመለስ ደግሞ ራሳቸው ቪዲዮ ቀርጸው ራሳቸው እንዲፖስቱ 3 ሳምሰንግ A26 ስልኮች ይዤላቸው እየሄድኩኝ ነው። ከዛ በላይም ማለት ነው በጣም ኳስ ስለሚወዱ 50 ኢንች ቲቪ ይዤላቸው እየሄድኩኝ ነው ማለት ነው። ስለዚህ ሰርፕራይዝ ታረጋቸው መመልከት ከፈለጋችሁ ከዚህ በታች ያለው ቀጣይ ክፍል ለማየት ይህ ይጫኑ የሚለው እሱን ተጫኑትና ከዛ በኋላ ዲቻ ቦይስ እንዴት እንደሚደሰቱ ታያላችሁ። ስልክ እንድገዛላቸው ብዙ ጊዜ ነግረውኛል። በጣም እንትን ሆነው ነበረ፣ ይሉኝ ታይዟቸው ነበር፣ ግን በጣም እንደፈለጉ ካይናቸው ነው ያየሁትና የማይጠብቁት ሰርፕራይዝ ይዤላቸው እየሄድኩ ነው። ጠብቁ። ወዳችኋለሁ ጋይስ። ወደ ዲቻ ቦይስ ቤት ገብተናል። እንግዲህ አሁን እንደምትመለከቱት ቲቪው ተሸክመነዋል፣ ስልክም ይዘናል። አሁን ሰርፕራይዝ እናደርጋቸው። ሜቢ ተኝተው ይሆናሉ። እናንኳኳለን። ና እንሂድ። ናፔ እንዴት ነህ አባት? ደህና ነህ? አለን ኦፕ አቤት እንዴት እንደሚጮሁ ነው። አረራ حግዞ አትحግዞ ወይዛ ሁልቴኩም በሐደ ተስማሚኩም ዲ ጋይስ። እኔ ማለት ነው ማርያም እንደሚጮሁ እርግጠኛ ነኝ። ነው የሚሉት በጣም አሁን ደብሯቸው ነበር። እንዴት እንዳሳዘኑኝ እኮ ብታይ ምን ችግር አለው? ለአንድ ደቂቃ የደስታ እኮ ነው ይሄ። እንግዲህ አትደሰቱ አይባል። አረ ቀበቶ ማድረግ አለብኝ ቀጣይ። እናት እንደምን አላችሁ? ምን ብያችሁ? ማሙሽስ ተኝቷል እንዴ? ይዘህ ውጣ። እንዳይሄዱ አዙር እና እየተንቀሳቀስኩ ሁሉም እያሳየህ እንጂ ኑ እስኪ ና የሰር ንጉሴ ማሙሼ አዲስ ስልክ ደስ አለሽ? ደስ አላችሁ? አሁን በቃ ቲክቶክ ሊጀምሩ ነው። ስልክ አለ ምናምን በቃ እስኪ ክፈቱት። ናፒና እናሳያችሁ። ክፈቱት እስኪ። የሰር እኔ ልክፈትልሽ አንቺ ላውጣልሽ። ኧረ በስመ አብ ናፒ በእናትህ አሳያቸው እስኪ። የሰር አንተስ
ማሙሼ ና ክፈተው። አንተም ከፍታው ነው የመጣችው ማሙሼማ። እስኪ ክፈችው። ጠጋ በለት ቁጭ በል ማለት ና እስኪ ክፈተው ስልክህን። አዎ እስኪ ዋው እስኪ በስመ አብ ዋው እስኪ ክፈተው። አውጥና ሁሉ ከትመጽወሉ ዋው እስኪ አብርታለች። ንጉሴ አብርታታል። የፈጠነ ማርያም ካያችሁ እንትን አደርገዋለሁ እሰርዘዋለሁ። እሺ ስለዚህ እንዳታበላሹት። እስኪ ተጨፈን አንተም እንዳታይ። አዎ ጎበዝ በደንብ ማቶ አረጋግጥልኝ እንደማያይ። ቆይ አንዴ ና እያያችሁ ነው ናይናባት ና ችግር እንዳታዩ ማርያምን። ቢላዋ አምጪልኝ ቢላዋ። እዚህ ጋር መሬት አይ ብያቸዋለሁ። እንዳታዩ አሁንም እንዳታዩ። ማቶ ሐግዘና በይዛሃ ንጉሴ መጀመሪያ ተነሳ። እናንተ እንዳታዩ አንተ ንጉሴ ወደዚህ ዙር። አዎ እና ጠጋ በል ጠጋ እና ማሙሼ እንዳታይ ጨፍነው አይነህ። ከዛ ዙር ወደዚህ። አዎ ጠጋ በል። ከዛ ቀጥ ነው አንተ አይደለ አንተ ቁም። አዎ ሁለታችሁም ቁሙ እንደዛ። እና ተስፍሼ እንዳታይ ምንም ና አታይ ማሙሽ ነገርኳ። ይሄው በቃ ተረጋጋ፣ ችግር የለውም ተስፍሽ። አዎ ቀጥ ብላችሁ ቁሙ። ተው እስኪ አሁን ቆይ እንዳታይ ወደዚህ ነው የምታይ። እንዳታይ አይነ ጨፍን አላቀዋለሁ። ይሄ አንተ ደግሞ ቆይ ለቀው ከ3 ቁጥር አለው ትዞራላችሁ፣ አይናችሁ ትገልጣላችሁ። እሺ 3 2 1 ችግር ወዳችኋለሁ፣ ችግር የለውም። ፈታ አሁን ኳስ ይታያል። ታባቱ አይደለ? ደስ አላችሁ? ማርያምን ከአሁን በኋላ አይደብራችሁም። በቃ ይኸው ቲቪ ያለላችሁ፣ ሶፋ አለዚህ፣ ፊልምን ታያለ። ዲቻ ሊስትሮም ሊከፈት ነው፣ ዘመናዊ ሊስትሮ ባይዘወይ። ብዙ ሰዎች ምን አሉ የመሰላችሁ? አዶናይ እነዚህ ልጆች ከሊስትሮ አንስተህ አሁን ወደ ሊስትሮ ከተትካቸው። ጋይስ ወደ ዘመናዊ ሊስትሮ ነው የገቡት። ቦራ በጣም ብዙ ሰዎች ወደሚመጡበት ቦታ በዘመናዊ መልኩ ሊስትሮ ይሰራል ማለት ነው። እሺ ታይቶ የማይታወቅ ኢትዮጵያ ውስጥ ታምረኛ በገራሚ ደረጃ ሞተርም ተገዝቶ ዴሊቨሪም መስራት ይጀምራሉ። ታያላችሁ። ዴሊቨሪ ስላችሁ ከጫማ ከቤት እያወጡ አጸድተው በዘመናዊ መልኩ የሚልኩበት መንገድ ማለት ነው። እኛም ማኔጅ እናደርገዋለን። ትልቅ ደረጃ ይደርሳሉ እርግጠኛ ነኝ እኔ ማለት ነው፣ ቃል ስለገባሁኝ እና እወዳችኋለሁ። አሁን በቃ ከነጫማችሁ ነው የምታድሩታ። የምተኙም አይመስለኝም ስልካችሁ እየጎረጎራችሁ በቃ ያው ቲቪያችሁም እዚህ ያለ ባይዘው በጣም ቴክኖሎጂ የሌለ ኃይለኞች ናቸው። በቃ ይገጠማል። ፈታ ያላችሁ ታመሻላችሁ፣ ግን በሰዓታችሁ መተኛት። እሺ በቃ እወዳችኋለሁ። ስራችሁም ዲቻ ሊስትሮም በደንብ እያጠናከርነው ነው። ወደ ስራ ትገባላችሁ። ቲክቶካችሁም አለ፣ ቪዲዮ ፖስት ትላላችሁ ምናምን። በቃ እሺ እወዳችኋለሁ። አረ መሄድ አለብኝ መሻ። አሁንማ እራት ጋብዛችኋለሁ። ወንድሞቼ እኮ በቃ ነገ ነው የሚመለሱትና ወደ መቀሌ እነሱ ማግኘት አለብኝ። እወዳችኋለሁ። ቻው። እሺ ጎበዝ ነበር። ቻው